ሌላኛው አምስተኛው የሰራነው የቢንጎ ዲዛይን አይነት ያው ብዙ ሰዎች ተጠቃሚዎች ያሉት ነው። ይሄን ይመስላል። እዚህ ጋር ጃክፖት አለው እንደፈለግ ኮንፊገር ማድረግ ይቻላል። ለምሳሌ 500 ሲደርስ ጃክፖቱ እንዲፈነዳ አድርጌዋለሁ። እዚህ ጋር አሁን ጃክፖቱ 0 ነው የተጠራቀመው። እዚህ ጋር ካርቴላ መርጥና እጫወታለሁ። ጃክፖቱ ኮምፕሊት እያደረገ ይጠብቀኛል ማለት ነው። ይህን ይመስላል። እዚህ ጋር የተመሩትን ያሳየኛል። እዚህ ጋር ፓተርን መቀየር እችላለሁ። እዚህ ጋር ስንት እንደሚደርስ ምናምን እዚህ ጋር ያሳያል። ስታርት እለዋለሁ። ጨዋታው ሊጀምር ነው። እዚህ ጋር መጣልኝ ማለት ነው የጌሙ። ጨዋታው ተጀምሯል። አኒሜት እያደረገ እዚህ ውስጥ ነው የሚወጣው። ቦሎቹ እዚህ ይወጣሉ። ኦ 74 ኤን 35 ኦ 68 ኤን 38 አይ 17 ኦ 62 ቢ 11 አይ 27 ጂ 60 ጨዋታው ቆሟል። ቼክ ለማድረግ እዚህ ጋር መጣና ቼክ ስናደርግ ይህ ቁጥር አላሸነፈም። ካለፈው አለፈ ይላል። ካላለፈ ደግሞ ካላሸነፈ ደግሞ አላሸነፈም ይላል ማለት ነው። ይህን ይመስላል። ይህ ደግሞ እንዲሁ የራሱ መቆጣጠሪያ ያለው ለኤጀንት መስጠት ይችላል። ኦንላይንም ኦፍላይን ነው የሚሰራ። ኤቭሪቲንግ በራሱ መስራት ይችላል ማለት ነው። ይህን ይመስላል። እዚህ ጋር ሴቲንጎች አሉት መቆጣጠሪያ። ካርቴላ መቀየር እንችላለን። ቦነስ በየቀኑ የሰራነውን ሪፖርት መቆጣጠር እንችላለን። ሁሉም ነገር እዚህ ጋር የራሱ ኮንትሮል አለው ማለት ነው።